ሰላም ቴክኒሻኖች ሙቢራዎች ነን። ዛሬ ይዘንላችሁ የመጣነው አንድሮይድ 16 እንዴት እንደምትከፍቱና አልከፍት ላላችሁ ደግሞ ምን ማስተካከያዎች ማድረግ እንዳለባችሁ ነው። ኤፍአርፒ ለመክፈት ስናስብ አንደኛ ዲቫይሱ ዋይፋይ ስለመገናኘቱ፣ ሁለተኛ የሚከፈተው ዲቫይስ ኤምቲፒ ሞድ መገናኘቱ፣ ሶስተኛ አንድሮይድ 16 ስለመሆኑ እርግጠኛ መሆን ይኖርብናል። ኤፍአርፒ ልንከፍት ያሰብነው ስልክ አንድሮይድ 16 ያልሆነ ከሆነ ሲምፕሊ ፍላሽ በማድረግ ወደ አንድሮይድ 16 ቀይረን ይህን ሶሉሽን መጠቀም እንችላለን። በቀጠል ኤፍአርፒ ልንከፍት ያሰብነውን ስልክ ዋይፋይ በማገናኘት ኤፍአርፒ ሎክ ስክሪን እስከሚጠይቅበት ቦታ ድረስ ኔክስት እያለን እንወስደዋለን። ከዛም መልሰን ወደኋላ ስታርት ስክሪኑ ላይ አድርገን በማዘጋጀት አንድሮይድ 16 ኤፍአርፒ ለመክፈት ያዘጋጀነውን ቱል እንከፍታለን። አንሎክ ቱልን ተጠቅመን አንድሮይድ 16 ኤፍአርፒ ለመክፈት አንሎክ ቱል ላይ ሳምሰንግ የሚለውን አማራጭ ከነካም በኋላ ፈንክሽን በሚለው ዝርዝር ውስጥ ኤፍአርፒ ሪሙቭ 2025 የሚለውን ክሊክ እናደርጋለን። ክሊክ ካደረግን በኋላ አንሎክ ቱል ወይም ማንኛውም ሌላ ኤፍአርፒ መክፈቻ ቱል ኤፍአርፒውን መክፈት ፕሮሰስ ከጀመረ በኋላ የስልኩን ምንም አይነት በተኖች ማለትም ቮሊዩም ፕላስ፣ ቮሊዩም ማይነስ ወይም ፓወር በተን መንካት አይኖርብንም። አንላክ ቱል ኤፍአርፒውን ከፍቶና ፎርማት አድርጎ ከጨረሰ በኋላ ስልኩ ሲበራ የተለመደው አይነት ስልካችንን አክቲቬሽን የማድረግ ፕሮሰስ እንጨርሳለን። በመጨረሻም አክቲቬሽን ፕሮሰሱን በማጠናቀቅ ኤፍአርፒ የሚከፈት ይሆናል። አሁን ያልናቸውን ፕሮሲጀር ተከትለን አንድሮይድ 16 ኤፍአርፒ አልከፍት ያለን ከሆነ ልናደርግ የሚገቡ ማስተካከያዎች፣ አንደኛ ኤምቲፒ ድራይቨር በስነ ስርዓት ስለመጫኑ ቼክ ማድረግ፣ ሁለተኛ ምንም አይነት ኤዲቢ ፕሮሰስ ባክግራውንድ ላይ ረን እያደረገ አለመሆኑን እርግጠኛ መሆን፣ ሶስተኛና በመጨረሻ ስልካችንን ፓች ሌቭሉ ባነሰ ፍላሽ ፋይል ከሳም ፊርሙ ላይ በማውረድ ፍላሽ አድርገን መሞከር ይኖርብናል። ይህንንም ኮምፒውተራችንን ሪስታርት በማድረግ ማረጋገጥ እንችላለን።